ቆይ ምን ሆኖ ነው ይሄ ልጅ? ቆይ ምን ነካው? ምናልባት እንደ አባትህቱ ስላልጠበቁለት ይሆናል። መጣወርቻው አንተ ካሊ ለምንድን ነው እየጠራው ዝም ብለህ መጣ? ተናገር እንጂ ለምን ዝም የምትለው? አንተ አታወራም እንዴ? ተወኝ በቃ ሚኪ ተወኝ። አንተ ልጅ ቆይ ምን ሆናል? ምንድን ነው እንደዚህ የሚያደርግ? አሰማም እንዴ? በቃ ተወኝ አልኩ። እኔን አትሰማኝም እንዴ የምልህ? ቆይ እንዴት ነው የሚያደርግ? አባትህ እኮ ነው። አባቴ ብሩክ ነው፣ አንተ አይደለም። ብሩክ ነው አባትህ። በጣም ጥሩ። ምንም ሳላደርግ እንዴት ትጠለኛለህ? ጅልባቱ። አረ ምንም አላረከኝም። እናቴን የገደልካት አንተ አይደለም? ምን? አንተ ያማል እንዴ ካሊ? ምንድን ነው ዝም ብለህ የምትዘባረቀው? ምንም አልዘባረኩም። አንተ ነህ የእናቴ ገደል። ዝም በል ካሊ፣ እንደሱ አትበለኝ። ሲጀመር ስለማታውቀው ነገር ዝም ብለህ አትለፍልፍ እሺ? ሁሉንም ነገር አውቃለሁ። ፖሊሱ እናንተ ስታወሩ ሰምቻለሁ። ቆይ እኔ እና እሱ ምንድን ነው ስናወራ የሰማኸው? እስኪ ንገረኝ። ሁሉንም ነገር። ከአሁን በኋላ ምንም እንዳትዋሸኝ። በጣም ነው የጠላሁት። ነገሩ እንደዚህ ነው። ስለዚህ ቢላዋውን ይዘህ ልትገለኝ ክፍሌ ድረስ የመጣው አንተ ነበርክ። ንገረኝ፣ አንተ ነበርክ አይደል? አዎ፣ እናቴን እንደገደልካት ልገልህ ነበር። እና ታዲያ አንተ ልጅ አትሰማም እንዴ? እኔ ገዳይ አይደለሁም። ቆይ ጭባያቸሻል እንዳባዬ። አንቺ ምን ቤትሽ ነው ሄደሽ ትልቅ አባዬ? ሂጂ፣ አንድ ነገር ላይ ፈጠር ባይሻል። አንቺ ልጅ ነግሬሻለሁ፣ በሰው መሀል ጣልቃ አትግቢ ብዬ ካሌም ስንቴ ነው የነገርኩሽ? አባዬ ልጁን በንዴት በኋላ አንድ ነገር እንዳያደርገው። ምን ያደርገዋል? አባቱ እኮ ነው። አንዴ ከያ ድራማ በዛሬው ክፍል እንግዲህ ከባለፈው ከቀጠለው ዛሬ ላይ በጣም ለየት ያሉ ነገሮች አዲስ ሀሳቦች ተነስተውበታል። ከዚህ መካከል ፌቨን እንግዲህ በትምህርት ቤት እያለች ወደ እናቷ መቃብር በመሄድ ጠፍታ ስለነበረ አሁን ላይ ግን አዳዲስ መረጃዎች መውጣታቸውና እሷ እንዳልሆነች የሞተችውም አዳዲስ ነገሮችን ሰምተናል። ከዚህ ባሻገር ሚኪ እንግዲህ ከባድ አጣብቂኝ ውስጥ ገብቷል። ከትርሲት ገዳይ ጋራ እህቱ የፍቅር ግንኙነት መጀመሯንም እየሰማን ነበረ። ዛሬ ላይ ጥቃት አድርሶባት ደብድቦ እንደላካት አይተናል። በቴሌግራም ላይ ፎቶውን እንድታሳየው ጠይቋት ፎቶውን ሲያይ እጅግ በጣም የተደናገጠ ስሜት ውስጥ ገብቷል። አሁን ላይ ሁለታቸውንም የእህቴንም የሚስቴንም ገዳይ ይበቀላለሁ እያለ ይገኛል ማለት ነው። ሚኪ እውነት ተሳክቶለት ይሄን ነገር ያደርግ ይሆን? ኢንስፔክተሩ እንግዲህ በተናገረው ቃላት መሰረት አሁን ላይ ሚኪን ተጠርጣሪ አድርጎ በቅርበት እየተከታተልኩ ነው ሲለው እያንዳንዱ ነገር በትርሲት ጉዳይ ላይ የሚኪ እጅ እንዳለበት ኢንስፔክተር ሲናገር የሰማው ቢሆንም ዛሬ ላይ ካሌብ እንግዲህ ይችን ነገር በሰማት መሰረት ሚኪን ጥቃት ሊያደርስበት ቢላዋ ይዞ ሄዶ ሊወጋው እንደነበርም አይተናል። ከዚህ ባሻገር ሌሎችም ነገሮች ተፈጥረዋል። ርብቃ እንግዲህ ከአባቷ ጋር ከባድ ሽኩቻ ውስጥ ገብታ ነበር። ምክንያቱም ደግሞ ሚኪና እንዲሁም ካሌብ በጣም ተጣልተው ስለነበረ እሱ ጋር ሄዳ ለመገላገል ብትሞክርም አባትየው በእነሱ ጣልቃ አትግቢ በማለት ሚኪ እንግዲህ ከሞት አትርፎታል ልጁን ማለት ነው። በጣም ጨክኖ አንገቱን ይዞት ስለነበረ ነው ይሄ ሁሉ የተፈጠረው። ደግሞ ካሌብ እንግዲህ ከነበረው ከሰማው ሁሉንም ካረጋገጠው ነገሮች አንጻር አሁን ላይ ያለው ነገር በካሌብ ዘንድ በጣም ከባድ እሳት የሆነ ነገሮችን ፈጥሯል። በብሩኬና እንዲሁም ደግሞ በካሌብ መካከልም አባትና ልጅነታቸውን የሚያሳጣ ብዙ የሻከሩ ነገሮች አሉ። ለእናታችን ብትወዳት እኛን ብትወደን ነበር የእናታችንን ገዳይ አጠገቧ ቁጭ ብሎ ትበቀለው ነበር። እኔን ተው አትግደል ብለህ አትለኝም ነበር በማለት ካሌብ ከፍተኛ የሆነ ቅሬታ ተሰምቶት ይገኛል ማለት ነው። ካሌብን ይሄ ቅሬታውን ተሰምቶት እያለ በመካከል እንግዲህ ብሩኬ እህቱን ፍለጋ ወደ ፌቨን ሲሄድ ፌቨን እንግዲህ ባትገኝም አሁን ላይ ያለው ነገር ከባድ ነገሮች ሌሎች ነገሮች ቢሰሙም ግን ደግሞ እውነታው መልካም ሁኔታ ውስጥ መኖሯን እና ደርሳ እየተመለሰች ከትምህርት ቤትም እያገኟት እንደነበረ አይተናቸዋል ማለት ነው። ሚኪና እንዲሁም ደግሞ ካሌብን ያጋጫቸው ምክንያቱ ከባድ ነው። ምክንያቱም ደግሞ አሁን ላይ የሁለታቸውን መጋጨት ነገሩን እያከረረውና እንዲሁም ደግሞ ካሌብ በሌላ ነገር ውስጥ ወጥመድ ውስጥ እንዲወድቅ አድርጎታል ማለት ነው። ካሌብ አባቴም ልትሆን አትችልም፣ እንዲሁም ደግሞ ያንተም ልጅ እኔ ልሆን አልችልም፣ አንተ አባቴ አይደለህም፣ አልወድህም፣ አንተ ምንም ነገር ብለህ አታናግረኝ በማለት ካሌብ እንግዲህ
ሚኪ ሲገላብጠው ነበረ። ሚኪያስም በጣም ተናዶ በጣም በጭካኔና በጣም በሰዎች ፊት የተናገረውን ንግግር አልቀበልም በማለት እንዴት እንደዚህ ትላለህ? እኔ እወድሃለሁ ልጄ እኮ ነህ ብሎ ሲለው ልጅህ አይደለሁም አትበለኝ ልጄ በማለት ጮክ ብሎ ሲናገር አባባ እንግዲህ የርብቃ አባት በመሃል ላይ ገብተው ተው እንጂ ልጄ እንደዚህ ይባላል እንዴ ለአባትህ እንደዚህ አይነት መልስ ይሰጣል በማለት እንግዲህ እሳቸው ጣልቃ ሲገቡ በአባትና ልጅ መካከል እርሶ ምን አገባዎት የሚገቡት እዚህ መካከል ላይ ጣልቃ አትግቡ ብዬዎታለሁ በማለት እንግዲህ የርብቃን አባት እንደ ወረኛና እንደ አቃጣሪ እንዲሁም ደግሞ እንደ መጥፎ ሰው ሲመለከታቸው ሚኪ አይተናቸዋል ማለት ነው። ካሌብን በንዴት ላይ ስለነበረ እንዳንተ አይነት አባት አይኖረኝም ሊኖረኝም አልፈልግም በማለት ጥሎት ወደ መኝታ ቤቱ ወደ ፎቅ ሲወጣ ከዛም በኋላ ካሌብ እንግዲህ በሄደበት ቦታ ላይ ሚኪያስ እንግዲህ ተከትሎት ነበር ማለት ነው። ሚኪያስ ግን ከመከተሉ በፊት እንደ አባት ሁኜ እህቱን ስላልጠበቅኩለት በዚህ ተናዶ ነው እንዲህ የተናገረኝ በማለት ማስተባበያ ሰጥቷል በሰዎቹ ፊት። ይህችን ቃል ተናግሮ ወደ ካሌብ እንግዲህ ሲያመራ ነበር። ካሌብንም ሂዶ ለማባበል ቢሞክርም ካሌብ በፍጹም አንተ የእናቴ ገዳይ ነህ እንዴት አወክ ሲለው እኔማ ፖሊሱ ጋር ስታወሩ ሰምቻችኋለሁ፣ ተጠርጣሪ ነህ፣ አባቴን ልትገል ብለህ ለንብረት ለገንዘብ ብለህ እሱ ላይ የተተኮሰ ጥይት ነው እናቴን የመታት በማለት እንግዲህ ሲነግረው ሚኪም በጣም ተደናግጦ ስለነበረ ነገሮችን በትኩረት ለመሳብ እሱንም ደግሞ ለማሳመን ቢሞክር በፍጹም ሊያምንለት ስላልቻለ በስተመጨረሻም እንግዲህ ሄዶ አንገቱን አንቆ ሲወዘውዘው ነበር። ረዘም ላለ ደቂቃዎች አንገቱ ላይ እጁን አሳርፎ እሱ እንዳላደረገውና ምንም ነገር እንደዚህ አይነት ነገር መናገር እንደሌለበት ጥርሱን ነክሶ ማጅራቱ ክትርትር እስኪል ድረስ እየወዘወዘው ነበር። በስተመጨረሻም ካሌብ መተንፈስ አቅቶት እየደከመው ሲመጣ ሲል ደንግጦ እጁን ሚኪያስ ያነሳል ማለት ነው። በሆነው ነገር ተው ካሌብ አታናደኝ፣ እንደዚህ አትበል፣ እኔ እናትህን አልገደልኩም፣ እኔ እናት ገዳይ ሊሆንም አልችልም በማለት ካሌብን ለማባበል ቢሞክርም ካሌብ ግን የሰማውን ነገር በደንብ ሰንቆ ስለነበረ ይሄንን ነገር ከካሌብ አእምሮ ለመፋቅ ግዴታ ሌላ የውሸት ወሬ መጠቀም አስፈልጎታል። ሚኪያስ እንግዲህ ያደረገው ነገር ሌላ የውሸት የፍልስፍና ወሬዎችን መፍጠር ስላለበት ግዴታ ነውና እናታችሁን ብሩኬን የገደላት እኔ አይደለሁም፣ ምክንያቱም ደግሞ ይሄንን ሁሉ ሀብት ንብረቱን ለራሱ ስለፈለገው ነው በማለት ውሸት እንደዚህ አያደርግም አባቴ ብሎ ካሌብ ቢከራከርም ግን ደግሞ ሚኪያስ ይሄን ነገር ለማሳመን በተደጋጋሚ አባታችሁ እንጂ እኔ አይደለሁም፣ ምክንያቱም አባታችሁ እኔን ራሱ ለማስገደል ይፈልግ ነበረ፣ ግን አልተሳካለትም፣ ይዝትብኝ ነበር፣ እኔንም ትርሲትንም ይዝትብናል፣ እናንተ ነደጅ አውጥቶ ይጥላቸዋል፣ ለእኔ ደግሞ ሲዝትብኝ ነበር የኖረ በማለት ብዙ ተደጋጋሚ ቃላቶችን ቢያወጣም ሚኪ እንግዲህ በልጁ ዘንድ ታማኝነትን ለማግኘት ብዙ ነገሮችን እያወራ ነበረ። ከዚህ ባሻገር የተወሰነ ነገር አባቴ እንደዚህ አይነት ነገር አያደርግም፣ አይገልም፣ ብሩኬ ሰው መግደል አይችልም በማለት ለአባቱ ቢወግንም አሁን ላይ ግን የተወሰነ ነገር በአእምሮ ላይ እንዳስተነፈሰ ወይም ደግሞ በአእምሮ ላይ እያስተነተነ እንደነበረ ሚኪ የተገነዘበው ነገር አለ። አንተን ከዚህ ቤት ውስጥ እንደዚህ አድርጌ ካላደረግኩ በስተቀር እንዳንተ ጅል አላገኝም በማለት ነገሮችን እንግዲህ ሚኪ የተረዳበት መንገድ በሌላ ነው። አሁን ላይ ብዙ ነገሮች እዛ ቤት ውስጥ እየተገለባበጡ ይገኛሉ። ምክንያቱም ደግሞ ኢንስፔክተሩ አሁን ላይ ተገላለች የተባለችዋ አንድ ተማሪ የማን ልጅ ትሆን ተብለን ሁላችንም እየተጨነቅን ነበር። በነገራችን ላይ የሚኪ እህት አሁን ላይ ከባድ ችግር ውስጥና ውጥረት ውስጥ ትገኛለች። ሚኪን እንግዲህ በአካል አግኝቶ ሊበቀለው የሚፈልገው አንድ የግል ወዳጅ አለው ማለት ነው። ይሄም ደግሞ አብረው በስራ ላይ ለብዙ ጊዜያት ሲሰሩ እንዲሁም ደግሞ ብዙ ወንጀሎችን እንዲፈጽምለት እስር ቤት ቤቱ ያደረገው አንድ ግለሰብ አለ። እሱንም ግለሰብ ዛሬ የእህቱ ፍቅሬ ሁኜ ፍቅረኛ ሁኝ ብሎ እያስገደዳት የሚገኝ ሰው ነው። ይሄ ሰውን ደግሞ አሁን ባለበት ሁኔታ በጣም ከባድ ችግሮችና ከባድ ነገሮችን ሊያደርስባት በልጅቷ ላይ እንዲሁም ደብድቦና ቀጥቅጦ እንደለቀቃት አይተናል ማለት ነው። ይሄንን ያዩ ቤተሰብ ተደናግጠዋል። ግን ደግሞ ይሄ መደናገጥ ብቻ ሳይሆን ሚኪ ያየው ፎቶ በጣም አስገርሞት ቴሌግራሙን እንጂ ማንነቱን በአካል ቢያቀውም በቴሌግራም ፎቶ ላይ ያየው ሰው የትርሲት ገዳይ የነበረው የራሱ ጓደኛ እንዲሁም ደግሞ በመስተ መጨረሻ ላይ እንገናኝ ተባብለው ሲሉ ሚኪ እኔ አጠቃሃለሁ፣ እኔ አንተን ቀድሜ እገልሃለሁ በማለት ብዙ ነገሮችን ሲናገሩ እንደነበር ከዚህ ቀደም አይተናል ማለት ነው። ሚኪያስ እንግዲህ በእጅ አዙር በተለያየ መንገድ ላይ ወደ ራሱ ወደ ወጥመድ ውስጥ እየገባ ይገኛል። ምክንያቱም
አሁን ላይ በቤተሰቦች ላይ ከመጣበት ሚኪያስን በቀላሉ ማግኘትና መያዝ እንደሚችል ያመነ ይመስላል ይሄ ሰው። ለዛ ነው ሚኪያስን ሊያጠቃው በእህቱ በኩል የመጣ። ውድና የተከበራችሁ እዚህ ድራማ ላይ እንግዲህ በጣም ብዙ ነገሮችን እያየን እንገኛለን። አባባና እንግዲህ የሚኪያስ አባት በደንብ አድርገው ሲያወሩ ነበረ። የነ ሚኪያስን ፍቅር ግንኙነት እንዲሁም ከትርሲት ጋር የነበራቸውን የፍቅር ቆይታ እሳቸውም እንደማይደግፉት የነበረ እና ይሄ ነገር ግን በቃ ብለን 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 ሰልችቶን የተውነው ጉዳይ ነው በማለት እሳቸውም እንግዲህ ማብራሪያ ሲሰጡ ነበረ ከዚህ ቀደም ላይ ባየነው ቪዲዮአቸው ላይ። ምክንያቱም አንዳንድ ነገሮች ቤተሰብን አልታዘዝ ሲሉ ልጆች የሚፈጠረው መጨረሻው እንደዚህ ሆነ እንጂ በማለት አባባን እንግዲህ ሲናገሩ ነበረ። ሁለታቸውም በብዙ ችግሮችና መከራዎች ውስጥ ያለፉ ትልቅ አዛውንቶች ቢሆኑም አሁን ላይ ግን ልጆቹ እንግዲህ ከተጋቡም በኋላ የጓደኛውን ሚስት ማግባት ግን እንደሌለበት በተደጋጋሚ የሚኪ አባት እንግዲህ ብለው ብለው እንደሰለቻቸውና እንደደከማቸው ሲናገሩ ሰምተናል። አሁን ላይ እንግዲህ የርብቃና የብሩኬ ጉዳይ ነው። ሚኪ በአስቸኳይ እንግዲህ ብዙ ነገሮችን ሊያስተካክል ይችላል። ብሩኬ ደግሞ አሁን ላይ ያለበት ውጣ ውረድ፣ ጭንቀት፣ ሀሳቦችና ሌሎች ችግሮች ተጨማምረው ብዙ ነገሮችን እያሳሰበው የመጣ ጉዳይ ቢሆንም ግን ደግሞ አሁን ላይ የርብቃን ጉዳይ አድርጎ ባለመመልከቱ ርብቃ እንግዲህ ከጸባይ በየቀኑ ለውጥ እያመጣች አሁንም ቢሆን አስቸጋሪነቷን እየቀጠለች መጣለች ማለት ነው። ያልተረዷላት ችግር ከባድ ችግር እንዳለባት አሁን ላይ ብዙም ሊመለከቷት ያልቻሉት የርብቃን ጉዳይ አባቷም ቢሆኑ የጸባይ ለውጥ ማምጣቷን ነው እንጂ በብሩኬ ፍቅር እየተሰቃየች መሆኑን ልብ ብለው የተመለከቱ አይመስሉም። ለዛ ነው አሁን ላይ ነገሮቹ እየተተራመሱ ያሉት። በሆነ ባልሆነው ትቀናለች። ነገሮቹን በትኩረት የምትመለከተው ሰው ማንም ሰው ቢደውል ሴቶች ናቸው የደወሉት ብላ ታስጨንቃለች ብሩኬን። አንድም እንኳን ጥርጣሬ አልገባውም። እሱ የሚመለከታት እንደ እህት ስለሆነ አሁን ላይ ያለው ሁኔታ እሷ ትጎዳ ይሆን ወይስ እሱ? ማን ነው እውነተኛ